አሮጌ ምጣድ ስታዩት ብዙ ሰዎች እንድጣል ይወስናሉ። እኔም መጀመሪያ ሳየው እንደገና ይሰራል ብዬ አላሰብኩም ነበር። ብዙ ሰዎች አዲስ መግዛት ይመርጣሉ። ነገር ግን ይህን ምጣድ እንደገና ወደ ስራ መመለስ እችላለሁ ብዬ ወሰንኩ። በዚህ ቪዲዮ የተበላሸው ሸክላ እንዴት እንደቀየርኩ፣ ኮኔክተር እንዴት እንዳስተካከልኩ፣ ገመዶቹንም እንዴት እንደቀየርኩ፣ በመጨረሻ ይህ ምጣድ እንደገና እንዴት ወደ ስራ እንደተመለሰ ታያላችሁ። ቪዲዮውን እስከ መጨረሻ ተመልከቱ፣ ምክንያቱም የመጨረሻ ውጤት በእውነት ያስገርማል። ስራውን እንጀምር። ሰላም ተመልካቾቼ እንዴት ናችሁ? እኔ ደህና እግዚአብሔር ይመስገን። ይህ እንደምትመለከቱት አሮጌ ኤሌክትሪክ ምጣድ ነው። በዚህ በአሮጌ ምጣድ ላይ እንዴት አዲስ ምጣድ መግጠም እንደምችልና ይህን እንዴት ወደ አዲስነቱ መቀየር እንደምችል በደንብ አድርጌ አሳያችኋለሁ። ስለዚህ ቪዲዮን እስከ ፍጻሜ ድረስ መከታተል አትርሱ። አሁን እያደረግኩ ያለው ፋይበር ግላስ ነው። ፋይበር ግላስ መጀመሪያ ውስጡ የነበረው በጣም አንሶት ነበር። ስለዚህ እየጨመርኩ እገኛለሁ። ፋይበር ግላስ ትንሽ ከሆነ እንግዲህ ምጣድ ቶሎ አይሰማም፣ ወይም አንድ ቦታ ሰምቶ በአንድ ቦታ አለመስማት ችግር ይፈጠራል። ያ ችግር ለመቅረፍ እንግዲህ በዚህ መንገድ እያስተካከልኩ እገኛለሁ። በደንብ አድርጌ በብሎን አስሯለሁ። አንድ 4 ቦታ በደንብ ተደርጎ ይታሰራል። እንግዲህ እንደዚህ ከፍ ያለበት ቦታውን መምታትና ዝቅ ማድረግ፣ አለዚያ ጎመንዘር ይገባበትና በደንብ ወደ ላይ ከፍ ያደርገዋል። ያ ደግሞ እንጀራ ላይ ተጽዕኖ ይፈጥራል። ሲጋገርበት እንጀራው ላይ ጎመንዘር እየተበተነ እንጀራውን ያበላሸዋል። ስለዚህ እንዳበላሻው እንደዚሁ ዙሪያውን በደንብ አድርጌ በብሎን አስራለሁ። በብሎን እንግዲህ እንደምታዩት ነው አሰርኩት። አሁን በማብሬና ማጥፊያው ላይ ያለው ገመድ
ተቃጥሏል። ይህን የተቃጠለውን ገመድ እና ኮኔክተር እቀይረዋለሁ። ገመድ እና ኮኔክተር ካልቀየርኩት ባለው ላይ በራሱ ላይ የምሰራ ከሆነ ጋንቾ ወይም ወራጅ ተብሎ የሚጠራው በሙቀት አማካኝነት ቶሎ ይፈነዳል፣ ቶሎ ይበላሻል። ያ ቶሎ እንዳይበላሽ እንደዚሁ እቀይረዋለሁ። እንደዚሁ ፈተዋለሁ። ክዳኑን እየፈታው ነው የሚገኘው። ክዳኑን እንደዚህ ከፈታው በኋላ ውስጥ ገመዱንም